ዓለም አይታው የማታውቀው መሳሪያ አሜሪካ ላይ አዘንባለሁ። ኢራን በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ IRGC ከፍተኛ አዛዥ ጀነራል ኢብራሂም ጃዕባሪ አሜሪካንና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጀነራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳይል ክምችቷን መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀውን ሚስጥራዊና ዘመናዊ ሚሳኤል እንደምትጠቀም ዝተዋል። እስካሁን የተተኮሰው የቆሻሻ ብረት ነው ሲሉ የተናገሩ ሲሆን ጀነራሉ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ለአጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸውንና ጊዜ ያለፈባቸውን አሮጌ ሚሳኤሎች ነው ሲሉ ተናግረዋል።